ይቅረብና እገፈራችን አቅርቡ ቆይ እገፈራችን አቅርቡ ኦኬ ጻዲቁ አባ ምናሴ ነፍሱን ይማረው እንደዚህ ብሎ የጮኸው ምን ሆኖ ነው ማን ጎድቶት ነው ለማን ነው እንዲህ ብሎ የሚጮኸው ምን ሆኖ ነው ማን እንዲህ አርጎ አስቆጥቶት ነው ማን እንዲህ አርጎ አስጮኸው ፈረንጆች ናቸው ፈረንጆች ክደውት ነው አይደለም ወገኖች አባ ምናሴ እንዲህ ብሎ የሚጮኸው ፈረንጆች ስለካዱት አይደለም ፈረንጆች በሃይማኖቱ ስለተነሱበት አይደለም አባ ምናሴ እንዲህ ብሎ የሚጮኸው ወገኑ ህዝቡ ዘመዱ ክዶተይ ትቶተይ እሱን ሃይማኖቱን አባቶቹን ብቻውን ስላስቀሩት ጻድቃኖች ብቻ አስቀሯቸው እና ስለዚህ አባ ምናሴ ለራሱና ለጻድቃኖች ለአባቶቹ ለሃይማኖቱ ብሎ ነው እንዲህ ብሎ የሚጮኸው እንትታችሁ ሌላ ኦሪት አለ ያላችሁ ምተዱ እሲ ኦሪታችሁን አቅርቡት እኛም ደግሞ ኦሪታችን እናቀርባለን እያለ ነው አባ ምናሴ እና አባ ምናሴ እንዲህ ብሎ የሚጮኸው በፈረንጆች ላይ እንዳይመስላችሁ በወንድሞቹ በህዝቡ ላይ ነው ታያላችሁ ከዛ በሴርቶኑ ማን ነው እስቲ ዝም በል ይያለ አፋፉን ሊዘጋ የሚለው ታያላችሁ ማን ነው ፈረንጅ አይደለም ዝም በል የሚለው የኛ ሰዎች ናቸው እና ወገኖች እስራኤል ሁሌም የሚወድቅ በራሱ በህዝቡ በልጁ ነው እስራኤል የሚወድቅ አንሰማ ብለን ነው እንጂ አምላካችን ፈጣሪያችን እኮ ነግሮናል ባባ ኢሳያ ዘመን ለነብዩ ኢሳያ በትንቢት ኢሳያ ምዕራፍ 49 ቁጥር 17 አምላካችን ተናግሮታል እንዲህ ነው ያለው ለሚስቱ ለሙሽራው ለእስራኤል እንዲህ ነው ያላተይ ልጆችሽ ይፈጥናሉ ለማጥፋትማ ይሮጣሉ ወዲያው ነው የሚፈጥኑ ልጆችሽ ለማጥፋት ነው ይፈጥናሉ ያፈርሱሽና ያወድሙሽ ካንቺ ዘንድ ይወጣሉ ብሎ ነው ለሙሽራው ለእስራኤል እንዲህ ብሎ ነው ቀድሞ የተናገረ አምላካችን እና አባ ምናሴ ይህን ስለሚያውቅ ነው ቶራችሁን አቅርቡ ለኛው ለወንድሞቻችን ለዘመዶቻችን አላኸውን ይዘው ለህዱት ነው እንዲያሚላቸው ለሌላ እንዳይመስላችሁ ፈረንጆችማ ባዳ አይደሉ ፈረንጆችማ ሌላ አይደሉ መሽ ዘመዶቹ ናቸው ዘመዶቹ ግና ብቻውን ጻድቃኖችን ብቻ ስላስቀሩ እንደዚህ ብሎ ጮኸ ለምን ካህኑ መሪ ማን ነው የሚመራ ህዝቡን አይደለም ህዝቡ ተተወተደ ምን አለው ካህኑ ምን ቀረው ክንፉን ተተመታ አሞራ ምን አለው ህዝቡ ተተወው ቄሱ ካህኑ ምን አለው ምን ቀረው ተጠቅቷል የሚማረከዝበተይ ምርኩዙ ተተሰበረ ሚራመድበተይ ተንደላቆ የሚሄድበተይ ህዝብ አለ ወገን አለ ብሎ የተንተራሰው ህዝብ ሲክደው ሲናድበተይ ምን ቀረው እንግዲህ መሬት ተለለም ይራመድበት ምን ቀረ ለሰው እንግዲህ እና ስለዚህ ነው አባ ምናሴ ቶራ ይቅረብና እናንተ ቶራ ሌላ ምትሉት አቅርቡና የኛው የሙሴ ኦሪት ደግሞ ይቅረብ ይያለ የሚከራከረው አባታችን ለወንድሞቹ ለዘመዶቹ ለካህኖቹ ለሽማግሌዎቹ ፈረንጅ ብለን የመጣነ ለሚሉት ነው ሌላ እንዳይመስላችሁ ወገኖች ቶራ ይቅረብና እገፈራችን አቅርቡ እገፈራችን አቅርቡ ዱላው ከሰብሮበት አራመዳለው ሲል መሬት ተነድወበት ንበርበረኛ እስኪያትበሉበት የሰው ወራት አለው ወድቆም ይነሳበት መገንየኔና